ሰላም ውድ ተመልካዮቼ ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት ሂስትሪ ሪሜዲያል ኤግዛም ከቻፕተር 1 የተውጣጡ ጥያቄዎችን ነው ይዤላችሁ የመጣሁት። በጣም አሪፍ ጥያቄዎች ናቸው። በደንብ ነው የሚያዘጋጃችሁ ቀጣይ ለምትፈተኑ ፈተና ማለት ነው። ትምህርት ሚኒስቴር ለሚያዘጋጀው አሪፍ ኮንሰፕቹዋል ጥያቄዎች ናቸው። ወደ 30 ምናምን ነው ዛሬ ያዘጋጀውላችሁ። በቀጣይ ደግሞ ከቻፕተር 2 እስከ መጨረሻው ያሉትን የምንሰራ ይሆናል። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ አርግታችሁ ማየታችሁን እንዳራሱ። እንዲሁም ደግሞ ቀጣይ ቪዲዮዎችን እንድሰራላችሁ ወይም ደግሞ እንድታበረታቱኝ ከፈለጋችሁ ቪፒኤን ኦን እያረጋችሁ ብታዩልኝ በጣም ታበረታቱኛላችሁ ማለት ነው። ለእናንተ በጣም የቀላል ነች፣ ለኔ ግን በጣም ስለምጠቅመኝ ማለት ነው። አንድ ነገር ልንገራችሁና ልሂድ። በዚህ ጋር የሆነ ጥቅስ ይላል መሰላችሁ ኖት ወርክ ሃርደር ይላል። ኖት ወርክ ሃርደር ቢ ስማርተር። በጣም ማጥናት ሳይሆን ከእናንተ የሚጠበቀው ያን ያጠናችሁትን ነገር ጥያቄ እየሰራችሁ ይሄ ነገር እንዴት ነው እሱ ለምሳሌ አንዱን እንትን ካላችሁ ከዛ ከአንዱ የወጡ ጥያቄዎችን እየሰራችሁ ማለፍ ነው እንጂ ዝም ብላችሁ ማጥናት አይደለም ማለት ነው። ኩዌሽን ነምበር 1 ዋት ኢዝ ዘ ኦሪጂን ኦፍ ዘ ተርም ሂስትሪ? ዘ ተርም ሂስትሪ ኦሪጂኑ ምንድነው ይላል። ኤ ላቲን ወርድ ሂስቶሪያ፣ ቢ ግሪክ ወርድ ሂስቶሪያ፣ ሲ አረቢክ ወርድ ታሪክ፣ ዲ ፈረንጅ ወርድ ሂስቶሪያ ይላል። ይሄ ዘ ተርም ኦፍ ሂስትሪ መነሻው ይሄ ነው። እሱ ቢ ግሪክ ወርድ ሂስቶሪያ ከሚለው ነው የመጣው ማለት ነው። እሱ ምን ማለት ነው? እሱ ኢንኳየር ኦር አን አካውንት ኦፍ ዋን ኢንኳየርስ ማለት ነው። አንድ ነገር መፈለግ ወይም ደግሞ ግኝት ማለት ነው። ስለዚህ ቢ ነው መልሳችን። ኩዌሽን ነምበር 2 which of the following is the primary source of history ይላል። ፕራይመሪ ሶርስ ኦፍ ሂስትሪ የሆነው የትኛው ነው ይላል። ኤ ቴክስት ቡክ አባውት አክሱም ሲቪላይዜሽን፣ ቢ ኤ ባዮግራፊ ኦፍ ኢምፔረር ቴዎድሮስ II written in 2005፣ ሲ ኤ ዲያሪ written by a soldier during the battle of አድዋ፣ ዲ an article analyzing the cause of Italian-Ethiopian war ይላል። ፕራይመሪ ሶርስ የሆነው ከዚህ ውስጥ እና ኤን ስናይ ለምሳሌ ቴክስት ቡክ አባውት አክሱም ሲቪላይዜሽን ይላል። ቴክስት ቡክ ይላል። ቴክስት ቡክ ምንድነው? እሱ ፕራይመሪ ሶርስ ሳይሆን ሰከንደሪ ሶርስ ነው። ቢ ላይ ስናይ ደግሞ ባዮግራፊ ኦፍ ኢምፔረር ቴዎድሮስ II written in 2005። ባዮግራፊ ማለት ደግሞ ስለ ሌላ ሰው የተጻፈ ነው። ባዮግራፊ ምንድነው? እሱ ሰከንደሪ ሶርስ ነው። ግን እዚህ ጋር አውቶ ባዮግራፊ ቢል ግን ፕራይመሪ ሶርስ ነው ማለት ነው። ባዮግራፊ ከተባል ሁሌ ምንድነው? እሱ ሰከንደሪ ሶርስ ነው። አውቶ ባዮግራፊ ማለት ደግሞ ስለ ራስ መጽሐፍ ነው። ስለዚህ አይሆንም ማለት ነው። ባዮግራፊ ሰከንዳሪ ሶርስ ነው። ሲ ላይ ስንመጣ ደግሞ የዲያሪ ሪትን ባይ ሶልጀር ዱሪንግ ባትል ኦፍ አድዋ ይላል። ዲያሪ ማለት ምን ማለት ነው? እሱ የቀን ተቀን ውሏችንን የምንመዘገብበት መጽሐፍ ማለት ነው። የምንመዘገብበት የራሳ የሰራነውን ነገር የምንመዘገብበት መጽሐፍ ነው። ስለዚህ ዲያሪ ምንድነው? እሱ ፕራይመሪ ሶርስ ነው። መልሳችን የሚሆነው ፕራይመሪ ሶርስ ስላለ ሲ ነው ማለት ነው መልሳችን የሚሆነው። ዲ ላይ ስንመጣ ደግሞ አን አርቲክል አናላይዚንግ ኮዝ ኦፍ ኢታሊያን ኢትዮጵያን ዋና አርቲክል ደግሞ ምንድነው? ሰከንዳሪ ሶርስ ነው። ስለዚህ ሲ ነው መልሳችን። Question number 3 what are primary source generally considered more reliable than secondary source ይላል። ፕራይመሪ ሶርስን more reliable የሚያደርገው ከሰከንዳሪ ሶርስ በምንድን ነው ይላል። ኤ they are easier to read፣ ቢ they are written by professional historians፣ ሲ they have immediacy to the event in time and space፣ ዲ they are always objective ይላል። ፕራይመሪ ሶርስን ከሰከንዳሪ ሶርስ ለየት የሚያደርገው ነገር ምንድነው? እሱ ዋና ከዛ ከግኝት ጋር ከዛ ነገር ጋር ቀጥታ ግንኙነት ስላለው ነው ማለት ነው። በሰዓትም ሆነ በጊዜም ከዛ ነገር ጋር ቀጥታ ግንኙነት ስላለው ነው። ስለዚህ መልሳችን የሚሆነው ሲ ላይ ያለው they have immediacy to event in time and space የሚለው ነው። ሲ ላይ ነው ያለው ነው ማለት ነው። ቪዲዮን ፖዝ እያደረጋችሁ እናንተ መሞከር ትችላላችሁ መጀመሪያ። Question number 4 according to the document which one of the following is not a key element in the study of history ይላል። key element of history የሚባሉትን ተመራችኋል ማለት ነው። ስለዚህ not key element of history ያልሆነው የትኛው ነው ይላል። A objective፣ B use of source፣ C periodization፣ D speculation without evidence ይላል። መልሳችን የሚሆነው ዲ ላይ ያለው speculation without evidence ነው ማለት ነው። ምክንያቱም the primary key element of study of history እነማን ናቸው? objective፣ source እና periodization ነው ማለት ነው። ስለዚህ ዲ ነው መልሳችን የሚሆነው። Question number 5 in Ethiopian historiography when does the modern period begin? በኢትዮጵያን ሂስቶሪዮግራፊ መቼ ነው እሱ ሞደርኑ ፔሪየድ የጀመረው ይላል። A 1270 AD፣ B 8055 AD፣ C 5000 AD፣ D 1000 BC ይላል። የኢትዮጵያ ሂስቶሪዮግራፊ ሞደርን ፔሪየድ መቼ ነው እሱ የጀመረው? ቢ 8055 ከቴዎድሮስ ጀምሮ ነው እሱ የጀመረው ማለት ነው። ከ1000 BC እስከ 1200 AD ያለው ምን ይባላል? ኤንሸንት ይባላል። ከ1270 እስከ 1855 ያለው ደግሞ ምን ይባላል? ሜዲቫል ይባላል። ከ1855 እስከ አሁን ድረስ ያለው ደግሞ ምን ይባላል? ሞደርን ፔሪየድ ይባላል ማለት ነው። ይሄ ሞደርን ፔሪየድ የጀመረው ከምንድነው? ከዘራይሶ ቴዎድሮስ ነው ማለት ነው የጀመረው። ቢ ነው መልሳችን የሚሆነው። Question number 6 who is created the founder of Ethiopian studies in Europe ይላል። ማን ነው እሱ የኢትዮጵያን ስተዲ ማጥናት የጀመረው በዩሮፕ ይላል። ኤ ኦገስት ዲሊማን፣ ቢ ሄሮዶተስ፣ ሲ ጆብ ሉዶልፍ፣
ዲ ጄምስ ብሩስ ይላል። መልሳችን የሚሆነው የኢትዮጵያን ሂስትሪ ማጥናት የጀመረው በዩሮፕ ማነው? እሱ ጆብ ሉዶልፍ ነው ማለት ነው። ይሄ ጆብ ሉዶልፍ የሚባለው ሰውዬ የጀርመን ሂስቶሪያን ሲሆን የጻፈው ደግሞ በ17ኛው ክፍለ ዘመን ነው። እሱ የእሱም የጻፈው ደግሞ ምንድነው? ሂስትሪ ኦፍ ኢትዮፒካ የሚባል መጽሐፍ ነው የጻፈው ማለት ነው። የግዕዝ ቋንቋን በደንብ ዲቴል አጥንቶ ነው ማለት ነው ይሄ ሰውዬ ጆብ ሉዶልፍ የሚባለው። ስለዚህ ይሄ ሰውዬ ምን ተብሎ ይታወቃል? ዘ ፋውንደር ኦፍ ኢትዮጵያን ስተዲ ተብሎ የሚታወቅ ሰውዬ ነው ማለት ነው ይሄ ጆብ ሉዶልፍ የሚባለው። ኩዌሽን ነምበር 7 ዋት ዋዝ ዘ ሜጀር ፕሮብሌም ኢን ስተዲ ኦፍ ኢትዮጵያን ሂስቶሪ ኢን ሜንሽን ኢን ቴክስት ይላል። ዋና የኢትዮጵያ ሜጀር ፕሮብሌሙ ምንድነው እሱ ይላል። ኤ ቱ መኒ ሪትን ሶርስ ፍሮም ዘ ሳውዝ፣ ቢ ኢምባላንስ ሶርስ ኦፍ ቢትዊን ኖርዘርን ኤንድ ሳውዘርን፣ ሲ ላክ ኦፍ ኤኒ ኦራል ትራዲሽን፣ ዲ ኦቨር ሪላያንስ ኦፍ ኢሮፒያን ሶርስ ኦንሊ ይላል። ይሄ ዋናው የኢትዮጵያን ችግር ምንድነው እሱ በቃ ችግር ዋናው ችግር ምንድነው እሱ ኢምባላንስ ሶርስ ኦፍ ቢትዊን ኖርዝ እንደ ሳውዘርን ያለው ነው፣ ቢ ላይ ነው ያለው ነው ማለት ነው። ምክንያቱም የኢትዮጵያ ሶርስ የተጻፈው በምንድነው እሱ ኦንሊ በምንድነው እሱ በኖርዘርን ነው፣ በሳውዘርን ያለው አልተጻፈም ማለት ነው። ስለዚህ ይሄ ምንድነው እሱ የኢትዮጵያ ሶርስ ሜጀር ፕሮብሌም ነው ማለት ነው። የኢትዮጵያ ሂስትሪ ዋና ፕሮብሌሙ የኖርዘርን ብቻ ስለተጻፈ ነው፣ የሳውዘርን እና የዌስተርን ሌሎችም አካባቢ ስለተተወ ነው ማለት ነው። Question number 8 which ancient civilization is known for building pyramid as tombs for kings and queens ይላል። የትኛው ሲቪላይዜሽን ነው እሱ ለንጉሱ ፒራሚድ እና ወይምና ለንጉስቱ የሚሰራው እሱ ይላል። ኤ ሜሶፖታሚያ፣ ቢ ካርቴጅ፣ ሲ ኤንሸንት ኢጅፕት፣ ዲ አክሱም ይላል። ይሄ ለንጉሱ ወይም ደግሞ ለንግስቱ ሐውልት የሚሰሩት እነማን ናቸው? ሲ ላይ ያሉት ኤንሸንት ኢጅፕቶች ናቸው ማለት ነው። የሚሰሩበትም ምክንያት ዋነኛው ምክንያት ምንድነው? እሱ ዘ አር ቢሊቭድ ላይፍ አፍተር ዲዝ የሚባል ነገር አለ። ከሞት በኋላ ህይወት አለ እና ደግሞ ፕሪዘርቭድ ቦዲስ ወይም ደግሞ ማሞፊኬሽን የሚለው ነገር አለ አይደለ? እሱን ነገር ለመተካት ነው። እሱ ማን ነው? እሱ ይሄ ላይፍ አፍተር ዲዝ የሚለው ከሞት በኋላ ህይወት አለ ብለው እዛ ከሞቱ በኋላ ይሰሩላቸዋል ማለት ነው፣ ለኪንጉ ወይም ደግሞ ለንግስቷ ማለት ነው። የሚሰሩበት ደግሞ ዋነኛው ምክንያት ምንድነው? እሱ ፕሪዘርቨር ቦዲስ እዛ ቦዲያቸው ወይ እንዳይበሰብስ ወይ ምን እንዳይል ደግሞ እኛ አስተሳሰብ ማለት ነው እንደዛ ብለው ስለሚያስበው ነው። ዋና ፌመስ እንደውም ከነሱ ውስጥ ምን የሚባለው እሱ እንትና ቶምብ ነው። እሱ ግሬት ፒራሚድ ኦፍ ጊዛ የሚባለው ነው ማለት ነው። ስለዚህ መልሳችን ሲ ነው የሚሆነው። ኩዌሽን ነምበር 9 who was the first Aksumite king to convert to Christianity የትኛው ነው እሱ የመጀመሪያው የአክሱም ኪንግ ወደ ክርስቲያን ኮንቨርት የሆነው እሱ ይላል። ኤ ካሌብ፣ ቢ ዞስካላስ፣ ሲ ኢዛና፣ ዲ ጋድራት ይላል። መልሳችን የሚሆነው የመጀመሪያው የአክሱሚት ኪንግ ኮንቨርት ቱ ክርስቲያኒቲ የሆነው እሱ ማን ነው? እሱ ሲ ኢዛና ነው ማለት ነው። ይሄ በ330 ኤዲ ነው እሱ የተቀበለው። በማ ኢንፍሉዌንስ ነው እሱ በማ ኢንፍሉዌንስ ነው የተደረገው ከተባላችሁ ደግሞ በፈርሚናጦስ በሚባለው ሰውዬ ኢንፍሉዌንስ ነው የተደረገው። ስለዚህ መልሳችን የሚሆነው ሲ ነው። ዘ ፈርስት አክሰፕትድ ዘ ክርስቲያኒቲ ሪሊጅን ኢዝ ኪንግ ኢዛና። ኩዌሽን ነምበር 10 what was the main reason for the decline of Aksumite ኢምፓየር አኮርዲንግ ቱ ዘ ቴክስት ይላል። ዋናው የአክሱም ኢምፓየር የመውደቁ ዋነኛው ምክንያት ምንድነው እሱ ይላል። ኤ ኢንቬሽን ባይ ዛጉዌ ዳይናስቲ፣ ቢ ሎስ ኦፍ ሪድ ሲ ትሬድ ሩት ዲዩ ቱ ሙስሊም አረብ ኤክስፓንሽን፣ ሲ ኤርዝኩዌክስ እንደ ናቹራል ዲዛስተር፣ ዲ ኮንቨርሴሽን ቱ ክርስቲያኒቲ ይላል። ወደ ክርስቲያኒቲ ተቀየሩ ይላል። መልሳችን የሚሆነው ዋናው የአክሱም ኪንግደም የመውደቁ ምክንያት ዋነኛው ምንድነው? እሱ ቢ ላይ ያለው ሎስ ኦፍ ሬድ ሲ ትሬድ ሩት ዲዩ ቱ አረብ ሙስሊም ኤክስፓንሽን ነው ማለት ነው። መልሳችን የሚሆነው ቢ ነው። ምክንያቱም በዛን ሰዓት አክሱም ኪንግደም በጣም የተስፋፋይ ነበር። በጣም በቃ ሲጀመር ከዓለም ሶስተኛ ነበረች በዛ ሰዓት ኢትዮጵያ ማለት ነው በኢምፓየር ማለት ነው። ግን በሰባተኛው ክፍለ ዘመን በስምንተኛው ሴንቸሪ ክፍለ ዘመን ግን አረብ ሙስሊሞች ወደ ኢትዮጵያ መጡና ምን ማድረግ ጀመሩ? ግዛታቸውን ማስፋፋት ጀመሩ። በዚህ ግዛታቸውን በሚያስፋፉበት ሰዓት ምን አዱሊስን አጠፏት ማለት ነው። እነኚህ አረብ ሙስሊሞች ራሳ ኤክስፓንስ ያደረጉ ማለት ነው። አዲስም በ702 ወይም ደግሞ በ702 አዱሊስን ሙሉ ለሙሉ ዲስትሮይ ያደረጉ። ከዛ በኋላ የአክሱም ኢምፓየር ደግሞ በጣም ዲፔንድ የሆነው በአዱሊስ ፖርት ላይ ስለነበረ እያደር እየደከመ መጣ ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው። ኩዌሽን ነምበር 11 what is the main purpose of studying history according to the document ዋናው የስታዲንግ ኦፍ ሂስትሪ ማጥናት ዋናው ምንድነው? እሱ ፐርፐዙ ይላል። ኤ memorizing date and names ይላል። ቢ understand the present and help forecast the future፣ ሲ to prove the past was better than today፣ ሲ to create national maze ይላል። ዋናው ፐርፐዙ ስታዲንግ ኦፍ ሂስትሪ ምንድነው? እሱ አላማው የስታዲንግ ኦፍ ሂስትሪ ቢ ላይ ያለው to understand present and
ፎርካስት ዘ ፊውቸር ነው። አንደርስታንድ አሁን ያለንበትን ነገር አንደርስታንድ አድርገን ለወደፊታችን ጥሩ ነገር ማድረግ ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው የሚሆነው። እዚህ ጋር ግን ኤን ስናየው ቱ ሜሞራይዝ ዴት እንደ ኔምስ ይላል። ቀኖችንና ስሞችን ለማስታወስ ይላል። ቀኖችና ስሞችን ለማስታወስ ብቻ አይደለም ማለት ነው። ሲ ላይ ደግሞ ቱ ፕሩቭ ዘ ፓስት ዋዝ ቤተር ዛን ቱዴይ ማነጻጸር አይደለም ያለፈውን ካሁኑ። ዲ ላይ ደግሞ ቱ ክሬት ናሽናል ሜዝ ይላል አይደለም ማለት ነው። ስለዚህ ቢ ነው መልሳችን። ኩዌሽን ነምበር 12 which of the following is an example of secondary source? secondary source ኤግዛምፕል የሆነ የትኛው ነው ይላል። ኤ an inscription on an account monument on ancient monument, B a coin from the Aksumite period, D a textbook about the French Revolution, D a letter written by soldier during second world war ይላል። ሰከንዳሪ ሶርስ የምንላቸው ሰከንድ ሃንድ ኢንፎርሜሽን የሆኑ ናቸው ይላል። ኤ ላይ ስናይ the inscription of an ancient monument ይላል። ኢንስክሪፕሽን ማለት ፕራይማሪ ሶርስ ነው። ቢ ላይ ስናይ ደግሞ a coin from Aksumite period ይላል። ኮይንም ፕራይማሪ ሶርስ ነው። ሲ ላይ ስናይ ደግሞ የቴክስት ቡክ about the French Revolution ይላል። ቴክስት ቡክ ቀደም ተባብለናል። ቴክስት ቡክ ምንድነው? እሱ ሰከንዳሪ ሶርስ ነው ማለት ስለሌላ ሰው የተጻፈበት ስለሆነ ቴክስት ቡክ ሰከንዳሪ ሶርስ ነው። ስለዚህ መልሳችን የሚሆነው ሲ ነው። ዲ ላይ ደግሞ ኤ ሌተር ሪተን ባይ ሶልደር ዱሪንግ ሰከንድ ወርልድ ዋር ባይ ሶልደር በተዋጊዎቹ የተጻፈው ነገር ምንድነው? እሱ ፕራይማሪ ሶርስ ነው ማለት ነው። ኩዌሽን ነምበር 30 ኦራል ትራዲሽን ካን ቢ ኮንሲደርድ አዝ ኦራል ትራዲሽን ምንድነው ሲላል። ኤ ኦልዌይስ ፕራይማሪ ሶርስ፣ ቢ ኦልዌይስ ሰከንዳሪ ሶርስ፣ ሲ either primary or secondary depending on the information, ዲ not a valid source of history ይላል። ኦራል ትራዲሽን ማለት ወይ ፕራይማሪ ወይም ደግሞ ሰከንዳሪ ሊሆን ይችላል። ወይ በቃ ዲፔንድ ኦን ምንድነው በኢንፎርሜሽኑ ነው የምናየው ማለት ነው። ስለዚህ መልሳችን የሚሆነው ሲ ነው። ኩዌሽን ነምበር 40 what does objective in historical study require ይላል። ኦብጀክቲቪቲን የኢትዮጵያን ታሪክ ለምንድን ነው እሱ የሚፈልገው ይላል። ኤ presenting fact without base for against, B always supporting the government view, C ignoring facts that are unpleasant, ዲ ዩዚንግ ኦንሊ ሰከንዳሪ ሶርስ ይላል። ኦብጀክቲቭን በጣም ዋና የሚያስፈልግበት ነገር ምንድነው? እሱ ኤ ላይ ያለው presenting fact without base for an or against ይላል። ይሄን ዋና ምን ማቅረብ ነው? እሱ እውነታዎችን ማቅረብ ያለ ምንድነው? ያለ አድሎ እውነታዎችን ማቅረብ ነው ኦብጀክቲቪቲ ማለት። ቢ ላይ ስናይ ግን always supporting the government view ይላል አይደለም። ሲ ላይ ደግሞ ignoring fact አይደለም። ዲ ዩዚንግ ኦንሊ ሰከንዳሪ ሶርስ ሳይሆን ፕራይማሪ ሶርስንም ሰከንዳሪ ሶርስንም ተጠቅሞ ፋክትን አናላይዝ ማድረግ ነው እሱ ማለት ነው የኦብጀክቲቪቲ። ስለዚህ መልሳችን የሚሆነው ኤ ነው። ኩዌሽን ነምበር 50 ኢን ኢሮፒያን ፔሪዮዳይዜሽን ዘ ሜዲቫል ፔሪየድ ላስትድ ፍሮም በኢሮፒያን ፔሪዮዳይዜሽን ኢሮፒያኖች እንደ ኢትዮጵያኖች በሶስት ቦታ ይከፈላሉ። ኤንሸንት፣ ሜዲቫል እና ሞደርን ተብሎ ማለት ነው። ሜዲቫል ፔሪየድ የምንለው መቼ እስከ መቼ የቆየ ነው እሱ ይላል። ኤ 1250 ቢሲ ቱ 5th ሴንቸሪ ኤዲ፣ ቢ 5th ሴንቸሪ ኤዲ ቱ 60th ሴንቸሪ ኤዲ፣ ሲ 60th ሴንቸሪ ኤዲ ቱ ፕሬዘንት ይላል። መልሳችን የሚሆነው የኢሮፒያን ሜዲቫል ፔሪየድ ላስትድ ፍሮም 5th ሴንቸሪ ኤዲ ቱ 60th ሴንቸሪ ኤዲ የሚለው ቢ ላይ ያለው ነው እሱ ማለት ነው የሚሆነው። ይሄ የነሱ የኢሮፒያን ፔሪዮዳይዜሽኖች የጀመረው አራውንድ ዘ ፎል ኦፍ ዌስተርን ሮማን ኢምፓየር የዌስተርን ሮማን ኢምፓየር ከአለቀ በኋላ ነው ማለት ይሄ ዘ ሜዲቫል ፔሪየድ ኦፍ ኢሮፒያን የጀመረው ማለት ነው። መልሳችን የሚሆነው ሲ ነው። ኩዌሽን ነምበር 60 ዋይ ዲድ ኢትዮጵያን ስተዲስ ቢፎር 1960 ፎከስ ሜንሊ ኦን ኖርዘርን ኢትዮጵያ? ለምንድን ነው እሱ ከ1960 በፊት የኢትዮጵያን ሂስትሪ ኦንሊ ዲፔንድ በኖርዘርን ብቻ የሆነው እሱ ይላል። ኤ ዘ ሳውዝ ሃድ ኖ ሂስትሪ፣ ቢ ዘ ኖርዝ ሃድ ሪትን ላንጉዌጅ አርኪኦሎጂ ኤንድ ፎሪን ሪከርድስ፣ ሲ ዘ ገቨርንመንት ባንድ ሪሰርች ኢን ሳውዝ፣ ዲ ሳውዘርነርስ ሪፊውዝድ ዘ ሼር ዘ ሂስትሪ ይላል። ይሄ እዚህ ጋር መልሳችን የሚሆነው ቢ ላይ ያለው ዘ ኖርዘርን ሃድ ሪትን ላንጉዌጅ አርኪኦሎጂ እንደ ፎሪን ሪከርድ ስላለ ነው ማለት ነው በኖርዘርን ቦታ። ግን በሳውዘርን ቦታ እነኚህ ነገሮች የሉም። እነኚህ ሪትን ላንጉዌጅ አርኪኦሎጂ ፎሪን ሪከርድ የምንላቸው በኖርዘርን ብቻ ነው የሚገኙት፣ በሳውዘርን ቦታ የለም ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ኤ ላይ ዘ ሳውዝ ሃድ ኖ ሂስትሪ ይላል። ይሄ ፎልስ ነው። ኖ ሂስትሪ ግን አይደለም በሳውዝ ቦታ ያለው ሂስትሪዎች አሉ፣ ግን በዛን ሰዓት ሪትን ላንጉዌጅ ነው ያልተገኙት። አርኪኦሎጂ የለም፣ ፎሪን ሪከርዶች ስለሌሉ ነው እንጂ ኖ ሂስትሪ ማለት አንችልም። ሲ ላይ ደግሞ ዘ ገቨርንመንት ባንድ ሪሰርች ይላል። ባንድ አላረገም። ዲ ላይ ሳውዘርነርስ ሪፊውዝድ ቱ ሼር ዘር ሂስትሪ ይላል። ሳውዘርኖች እነኚህ በሳውዘር ቦታ ያሉትን አናካፈለም ሂስትሪያችንን አሉ ይላል። አይሆንም መልሳችን። እሱም መልሳችን የሚሆነው ቢ ነው። ኩዌሽን ነምበር 70 ዋት ዳዝ ዘ ወርድ ሲቪላይዜሽን ካም ፍሮም ይላል። ዘ ወርድ ሲቪላይዜሽን ከየት ነው እሱ የመጣው ይላል። ኤ ግሪክ ወርድ ፍሮም ሲቲ እንደ ሎ፣ ቢ ሲቲ ላቲን ወርድ ፍሮም ሲቲዝን እንደ ሲቲ፣
ሲ ኢጂፕቲያን ወርድ ፍሮም ቴምፕል እንደ ሪቨር፣ ዲ ፐርሺያን ወርድስ ፍሮም ኪንግደም እንደ ትሪቡት ይላል። መልሳችን የሚሆነው ሲቪላይዜሽን የሚለው ወርድ ኬት ነው የመጣው? ቢ ላይ ያለው ላቲን ወርድ ፍሮም ሲቲዝን እንደ ሲቲ ከሚለው የላቲን ወርድ የመጣ ነው ማለት ነው ሲቪላይዜሽን የምንለው። ኩዌሽን ነምበር 80 አኮርዲንግ ቱ ትራዲሽን ሁ ዩኒፋይድ አፐር እንደ ሎወር ኢጂፕት አራውንድ 3200 ቢሲ ይላል። በኢጂፕት ውስጥ ማለት ነው አፐር እና ሎወር ኢጂፕትን ዩኒፋይድ ያደረገው እሱ ማን ነው ይላል። ኤ ሩማሰስ ዘሰከንድ፣ ቢ ቶቶመስ ዘሰር፣ ሲ ሜነስ፣ ዲ ሃሸፐስ ይላል። መልሳችን የሚሆነው አፐርን እና ሎወርን ዩኒፋይድ ያደረገው እሱ ማን ነው? እሱ ሲ ላይ ያለው ሜነስ ነው ማለት ነው። ኩዌሽን ነምበር 90 ዋት ዋዝ ዘ ካፒታል ኦፍ ኢጂፕት ዱሪንግ ኦልድ ኪንግደም ይላል። በኦልድ ኪንግደም ሰዓት የካፒታል ኦፍ ኢጂፕት የሆነችው የትኛው ነች እሱ ይላል። ኤ ቲፕስ፣ ቢ አሌክሳንደሪያ፣ ሲ ሜምፊስ፣ ዲ ካይሮ ይላል። መልሳችን የሚሆነው 19ኛ ሲ ነው ማለት ነው። ምክንያቱም ሜምፊስ ነች በኦልድ ኪንግደም ሰዓት የኢጂፕት ካፒታል የሆነችው ሜምፊስ ነች ማለት ነው። ግን ከዛ በኋላ ቲፕስ ኤ ላይ ያለችው ምን ሆነች? ካፒታል ሆነች ማለት ነው። ከሜምፊስ ቀጥላ ቲፕስ በሚድልም በኒውም ጊዜ ቲፕስ ነበረች ማለት ነው ካፒታል የኢጂፕት ማለት። ኩዌሽን ነምበር 20 ዘ ኢጂፕቲያን ራይቲንግ ሲስተም ዋስ ኮልድ የኢጂፕቲያን ራይቲንግ ምን ይባላል ይላል። ኩኒፎርም፣ ሄሮግላፊክ፣ አልፋቤቲክ ስክሪፕት፣ ፒክቶግራም። እቺ ቀላል ጥያቄ ነች። ቢ ነው የሚሆነው። ሄሮግላፊክስ ነው የሚሆነው ማለት ነው። 21ኛ ዘ ኪንግደም ኦፍ ኩሽ ሃድ ኢትስ ካፒታል አት ካፒታላቸው የኪንግደም ኦፍ ኩሽ ምን ይባላል ይላል። ኤ ትብስ፣ ቢ ካርቴጅ፣ ሲ ሜሮዌ፣ ዲ ሜምፊስ ይላል። መልሳችን የሚሆነው ሲ ሜሮዌ ነው ማለት ነው። ምክንያቱም በዛ ሜሮዌ ነበረች የካፒታል ኦፍ ኩሽ። ግን ከዛ በኋላ ማን መጣ? አፍተር ሜሮዌ ናፓታ አይደለም፣ መጀመሪያ ናፓታ ነበረች። ከናፓታ ቀጥላ ግን ወደ ምን ተቀየረ? ወደ ሜሮዌ ተቀየረ ማለት ነው። መጀመሪያ ግን ናፓታ ከዛ ሜሮዌ ነች። ኩዌሽን ነምበር 22 ሁ ኢንቬድድ እንደ ብሮዝ ዘ ኤንሸንት ኪንግደም ኦፍ ኩሽ ቱ አን ኤንድ የትኛው ነው እሱ ወሮ የመጨረሻ የኪንግደም ኦፍ ኩሽ መጨረሻ ያረጋት የትኛው ነው ይላል። ኤ ዘ ሮማንስ፣ ቢ ዘ ኢጂፕቲያንስ፣ ሲ ዘ ኪንግ ኢዛና ኦፍ አክሱም፣ ዲ ዘ ፔርሺያንስ ይላል። መልሳችን የሚሆነው ኩሽን ኢንቬድ አድርጎ ዲስትሮይ ያረጋት ንጉስ ማን ነው? እሱ ኪንግ ኢዛና ነው ማለት ነው። መልሳችን የሚሆነው ሲ ነው። ኩዌሽን ነበር ኪንግ ኢዛና አክሱም በዛን ሰዓት አክሱም በ340 ምናምን ወይም ግን 4 ሴንቸሪ ብላችሁ ያዙት። በአራተኛው ክፍለ ዘመን ኪንግ ኢዛና ኦፍ አክሱም ኢንቬድድ እንደ ዲስትሮይ ኩሽ ኪንግደም ነው ማለት ነው። ኩዌሽን ነምበር 23 ዘ ካርቴጅ ዋዝ ፋውንድድ ባይ ካርቴጅ በምንድን ነው የተመሰረተው እሱ ይላል። ኤ ዘ ሮማንስ፣ ቢ ዘ ግሪክ፣ ሲ ዘ ፖኔሽያንስ ይላል። ካርቴጅ የተመሰረተው በምንድን ነው እሱ? በፖኔሽያን ወይም ደግሞ ሴማን በሚባሉ ሰዎች ናቸው የተመሰረተው ማለት ነው። የተመሰረተበት ዓመተ ምህረት ደግሞ በ814 ቢሲ ነው የተመሰረተው። ስለዚህ ሲ ነው መልሳችን። ኩዌሽን ነምበር 24 ዘ ሱሜሪያንስ ዲቨሎፕድ ኤ ራይቲንግ ሲስተም ናው አስ ሱሜሪያን ዲቨሎፕ ያደረጉ ራይቲንግ ሲስተም የትኛው ነው ይላል። ኤ ሂሮግሊፊክስ፣ ቢ ኩኒፎርም፣ ሲ ላቲን አልፋቤት፣ ዲ ግዕዝ ስክሪፕት ይላል። ቀላል ነች፣ ሲ ነች የምትሆነው እቺ። ኩዌሽን ነምበር 25 ዋት ኮንትሪቢዩሽን ዲ ዘ ሱሜሪያንስ ሜክ ቱ ሞደርን ሜጀርመንት ይላል። እነኚህ ሱሜሪያኖች ለዚህ አሁን ላለንበት ነገር ምንድነው እሱ በጣም ኮንትሪቢዩት ያደረጉት ነገር አስተዋጽኦ ያደረጉት ምንድነው እሱ? አሁን የምንጠቀምበት ምንድነው እሱ ይላል። ዘ ሜትሪክ ሲስተም፣ ቢ 60 ሚኒትስ ኢን አን ሃወር እንደ 360 ኢን ኤ ሰርክል፣ ሲ ዘ ዴሲማል ሲስተም፣ ዲ ዘ ኮንሰፕት ኦፍ ዜሮ ይላል። እነኚህ ሱሜሪያኖች በጣም ኮንትሪቢዩት ያደረጉልን ለአሁኑ ሰዓታችን ምንድነው እሱ? ቢ ላይ ያለው 60 ሚኒትስ ኢን አን አወር እንደ 360 ኢን ሰርክል ይላል። ለምሳሌ አንድ ሰዓት 60 ደቂቃ አለው፣ አንድ ደቂቃ ደግሞ 60 ሚኒት አለው ብለው በዛ ሰዓት ያወጡት እነማን ናቸው? ሱሜሪያን ነበረ። እና ደግሞ እነ 360 ዲግሪ የሚባለው ነገር እነሱ ናቸው ያወጡት። አሁን እየተጠቀምንበት ነው። 60 ደቂቃ ምናምን አንድ ሰዓትም ደግሞ አሁን በእነሱ ነው ማለት ነው እየተጠቀምንበት ያለ ነው። እዚህ ጋር ደግሞ ሲ ላይ ስናይ ዘ ዴሲማል ሲስተም ይላል፣ አይደለም። ዲ ላይ ደግሞ ዘ ኮንሰፕት ኦፍ ዜሮ ይላል። እነኚህ ደግሞ ሱሜሪያኖች ሳይሆን ኢንዲያኖች ናቸው ማለት ነው። ስለዚህ ቢ ነው መልሳችን። ኩዌሽን ነምበር 26 who was the Babylon king famous for developing a code of law ይላል። የባቢሎን ኪንግ የሆነው የትኛው ነው እሱ ዲቨሎፕ ኮድ ኦፍ ሎ ያደረገው እሱ ይላል። ኤ ሳርገን፣ ቢ ናቡከደነፆር፣ ሲ ሐሙራቢ፣ ዲ አሹራም ባኒፓል ነው የሚለው። አሹራር ባኒፓል
ይላል። ይሄ የባቢሎን ኪንግ ፌመስ የሆነው እሱ ዲቨሎፕ ኮድ ኦፍ ሎ ያደረገው ማነው? እሱ ሲ ላይ ያለው ሐሙረቢ ነው ማለት ነው። እንደውም የሚታወቀው ምን ተብለው ነው? እሱ ሐሙረቢ ኮድ ኦፍ ሎ ተብሎ ነው እሱ የሚታወቀው ማለት ነው የሰውዬ። ኩዌሽን ነምበር 27 ዘ አሲሪያን ሃቭ ቢን ኮልድ ዘ ሮማንስ ኦፍ ኤሽያ ቢኮዝ አሲሪያኖች ለምንድን ነው እሱ ዘ ሮማንስ ኦፍ ኤሽያ የተባሉት ይላል። ኤ ዘይ ቢልት አኩዌዳክትስ፣ ቢ ዘይ ዌር ግሬት ኮንኩረር ዊዝ ሱፐር ኦርጋናይዜሽን እንደ ዌፖንስ፣ ሲ ዘይ ኤስታብሊሽድ ኤ ሪፐብሊክ፣ ዲ ዘይ ስፖክ ኤ ላቲን ይላል። መልሳችን የሚሆነው እነኚህ አሲሪያኖች ዘሮማን ሂስትሪ ተብለው የሚጠሩበት ዋነኛው ምክንያት ምንድነው? እሱ ቢ ላይ ያለው ዘር ግሬት ኮንኩዌርስ ዊዝ ሰብረብ ኦርጋናይዜሽን እንደ ዊፖንስ ነው። እነኚህ ኤሽያና ሮማኖች የሚያመሳስላቸው ዋናኛው ምክንያት ምንድነው? እሱ ሚሊተሪ ስትሬንግዛቸው፣ ዲሲፕሊናቸው፣ ወን ቪክቶሪያቸው እና ኦርጋናይዝ ሲስተማቸው ነው ማለት ነው የሚያመሳስላቸው። ምኖችና ኤሽያና ሮማንን የሚያመሳስላቸው ይሄ ነገር ነው ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ኤ ላይ ስንመጣ ግን የቢውልት አኩዌዳክትስ ይላል። የቢውልት አኩዌዳክትስ መጀመሪያ ማን ነው? እሱ ሮማንስ ነች፣ ግን ኤሽያዎች ስለሌለ ስለዚህ አይሆንም ማለት ነው። ሲ ላይ ደግሞ ዘ ስታብሊሽ ሪፐብሊክ ይላል። ሪፐብሊክን ደግሞ ስታብሊሽ ያደረጉ ሮማኖች ናቸው እንጂ ኤሲያኖች አላደረጉም። ዲ ላይ ደግሞ ዘ ስፖክን ላቲን ይላል። ላቲን ደግሞ ላቲን ነው እንጂ አይሆንም ማለት ነው፣ ላንጉዌጅ ነው። ስለዚህ ቢ ነው የሚሆነው መልሳችን። ቢ ላይ ያለው ያመሳስላቸዋል፣ ሮማን እና ኤሽያን የሚያመሳስላቸው ነገር ማለት ነው። ኩዌሽን ነምበር 28 ሁ ኮንኮርድ ዘ ፐርሺያን ኢምፓየር ኢን 331 የፐርሺያን ኢምፓየር ማን ነው እሱ ኮንኬር ያደረገው እሱ ይላል። ኤ ጁሊየስ ቄሳር፣ ቢ ሐሙራቢ፣ ሲ አሌክሳንደር ዘ ግሬት፣ ዲ ዳሪዮ ዘ ሰርድ ይላል። መልሳችን የሚሆነው ፐርሺያን በ331 ኮንኬር ያደረገው ንጉስ ማን ነው? እሱ አሌክሳንደር ዘ ግሬት ነው። ሲ ላይ ያለው። ኩዌሽን ነምበር 29 ዋትስ ዘ ሜን ሪሊጅን ኦፍ ኤንሸንት ፐርሺያን ኢንትሮዱስድ ባይ ዞራስተር ይላል። ዋና ሪሊጅኑ የፐርሺያ ምንድን ነው? እሱ በዞራስተር ኢንትሮዱስ የተደረገው እሱ ይላል። ኤ ሂንዱይዝም፣ ቢ ቡዲዝም፣ ሲ ዞራስተራኒዝም፣ ዲ ጁዳይዝም ይላል። መልሳችን የሚሆነው ዞራስተራኒዝም ነው እሱ ማለት ነው። ምክንያቱም ዞሮስተር የሚባለው ሰውዬ ንጉስ ነበረ በዛን ሰዓት። ዞሮስተር የሚባለው ሰውዬ ደግሞ ዞሮስተራኒዝም የሚባል ሃይማኖት ፈጠረ ማለት ነው። ስለዚህ ሲ ነው መልሳችን። ኩዌሽን ነምበር 30 ዋትስ ዘ ሜን አይዲያ ኦፍ ኮንፊውዥን አኮርዲንግ ቱ ዘ ዶክመንት ይላል። ዋና ኮንፊውዥኒዝም እንትኑ ምንድነው? እሱ ሜን አይዲያው ምንድነው? የኮንፊውዥኒዝም ፍልስፍና አይዲያው ምንድነው ይላል። ኤ ቢሊቭ ኢን መኒ ጋድስ፣ ቢ ዘ ኒድ ቱ ዲቨሎፕ ሞራል ካራክተር እና ሬስፖንሲቢሊቲ፣ ሲ ዘ ቫዮሌት ሪቮሉሽን አጎኒስት ዘ ስቴት፣ ዲ ሪጀክሽን ኦፍ ኦል አውቶሪቲ ይላል። መልሳችን የሚሆነው ዘ ኮንፊውዥኒዝም ፍልስፍና ምንድነው እሱ ይላል። የሰው ልጅ ሞራል ካራክተር መኖር አለበት፣ ሬስፖንሲቢሊቲ መኖር አለበት። እንደውም እንደሱ ምናል የጉድ ሶሳይቲ ዲፔንድ ኦን ኤ ጉድ ኢንዲቪጁዋል። አንድ ጉድ ሶሳይቲ ሊኖር የሚችለው በእንደነሱ ኢንዲቪጁዋል እያንዳንዱ ግለሰቡ ጥሩ ነገር ሲኖረው ነው እሱ ይላል። ስለዚህ ፒፕል መስት ፕራክቲስ እያንዳንዱ ሰው ምን ማድረግ አለበት ይላል። ሆነስቲ፣ ሪስፔክት፣ ካይንድነስ መኖር አለበት እያንዳንዱ ሰው ብሎ የሚያስተምር ነው ማለት ነው። ይሄ እዚህ ጋር ከሪሊጅን ጋር እንዳታገናኙት። የሴኩላር ነው እሱ፣ ከሪሊጅን የወጣ ነው እሱ ማለት ነው። ሴኩላር ሙቭመንት ነው የኮንፊውዥን የሚባለው። ስለዚህ መልሳችን የሚሆነው ቢ ነው። ይሄ ሞራል ካራክተር እና ሪስፖንሲቢሊቲ ነው ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበር። ከተመቻችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳራሱ። ቀጣይ ከቻፕተር 2 የወጡ ጥያቄዎችን